የክርስቶስ ልደት እንዲህ ነበር። እናቱ ማርያም ዮሴፍን በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ጻድቅ ሆኖ ሊገልጻት ስላልወደደ በስውር ሊቷ ታሰበ። መጣው ከኤፍራታ የልጆች ክፍል ነው። አሁን የማቀርብላችሁ ጥቅስ ነው። ጥቅሱ የሚገኘው ማቴዎስ ወንጌል ምዕራፍ 1 ቁጥር 20። እርሱ ግን ይህንን ሳስበው እነሆ የጌታ መልአክ በሕልሙ ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ እርሷ የጸነሰችው ከመንፈስ ቅዱስ ነውና እጮኛህን ማርያም ለመውሰድ አትፍራ። ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው። ስላዳመጣችሁን እናመሰግናለን። መልካም በዓል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለልደት በዓል በሰላም አደረሳችሁ አደረሰን። ስሜ አሜን ሲሳይ ይባላል። የመጣሁት ከኤፍራታ ልጆች ትምህርት ክፍል ነው። አሁን የማቀርብላችሁ ጥቅስ ነው። ጥቅሱ የሚገኘው ማቴዎስ ምዕራፍ 2 ከቁጥር 1 እና 2። ኢየሱስም በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደ የአይሁድ ንጉሥ ወዴት ነው? ኮከቡን ከምሥራቅ አይተን ልንሰግድለት መጥተናልና እያሉ ከምሥራቅ ወደ ኢየሩሳሌም መጡ። ስሜ ቤርሳቤት መለሰ ይባላል። የመጣሁት ከኤፍራታ ልጆች ትምህርት ክፍል ነው። አሁን ማቀርብላችሁ ጥቅስ ነው። ጥቅሱ የሚገኘው ማቴዎስ ወንጌል ምዕራፍ 2 ከቁጥር 3 እስከ 4። ንጉሡ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናት አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንደሚወለድ ጠየቃቸው። ስሜ ሉላ አሸናፊ ይባላል። የመጣሁት ከኤፍራታ ልጆች ትምህርት ክፍል ነው። አሁን ማቀርብላችሁ ጥቅስ ነው። ጥቅሱ የሚገኘው ማቴዎስ ወንጌል ምዕራፍ 2 ከቁጥር 5 እስከ 6። አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢያት እንዲህ ተጽፏል። በይሁዳ ቤተልሔም ነው አሉት። ስሜ ሳሮን አሸናፊ ይባላል። የመጣሁት ከኤፍራታ ልጆች ትምህርት ክፍል ነው። አሁን ማቀርብላችሁ ጥቅስ ነው። ጥቅሱ የሚገኘው ማቴዎስ ምዕራፍ 2 ከቁጥር 7 እስከ 8። ከዚህ በኋላም ሄሮድስ ሰብአ ሰገልን በስውር አስጠርቶ ኮከብ የታየበትን ዘመን ከእነሱ በጥንቃቄ ተረዳ። እነሱንም ወደ ቤተልሔም ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እሰግድለታለሁ ንገሩኝ አላቸው። ስሜ ትንሣኤ አስራት ይባላል። የመጣሁት ከኤፍራታ ልጆች ትምህርት ክፍል ነው። የማቀርብላችሁ ጥቅስ ነው። ጥቅሱ የሚገኘው ማቴዎስ ወንጌል ምዕራፍ 2 ከቁጥር 9 እስከ 10። እነርሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ስሜ ናታን ዘሪሁን ይባላል። የመጣሁት ከኤፍራታ ልጆች ክፍል ነው። የማቀርብላችሁ ጥቅስ ነው። ጥቅሱ የሚገኘው ማቴዎስ ምዕራፍ 2 ከቁጥር 11። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ፣ ወርቅ፣ ዕጣን፣ ከርቤ አቀረቡለት።